ጤና ይስጥልን የአፍታ ሚዲያ ዩቲዩብ ቻናል ቤተሰቦች እንደምንሰነበታችሁልን። ከአፍታ ሚዲያ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን የምናስደምጣቸው ይሆናል። በአዲስ አበባ ከተማ አስደንጋጭ የተባለ ህዝባዊ ተቃውሞ መቀስቀሱ ተሰምቷል። ትላንት ማምሻውን በጸጥታ ኃይሎች አማካኝነት የፈረሰው የተባረክ መስጊድ የከተማውን ሙስሊም ማህበረሰብ በእጅጉ ማስቆጣቱ ተሰምቷል። ከዛ ባሻገርም የአራት ኪሎ የአብይ አህመድ አስተዳደር ከፍተኛ የተባለ ተቃውሞ በተለያዩ ዘርፎች የተነሳበት መሆኑ ተሰምቷል። ከሰሞኑ የዶክተሮችና የመምህራን የደሞዝ አንሶናል ጥያቄ በርካታ ውጥረቶችን ይዞ ወደ 4 ኪሎ ቤተ መንግስት እየገሰገሰ መሆኑ ተሰምቷል። በአሁኑ ሰዓትም በርከት ያሉ ዶክተሮች የስራ አድማን ለማድረግ ከውሳኔ ላይ መድረሳቸው ተሰምቷል። ይህንንም ተከትሎ የ4 ኪሎ የአብይ አህመድ አስተዳደር ከፍተኛ ጭንቀት ውስጥ መግባቱን ሰምተናል። በዝርዝር የምታደምጡት ይሆናል። በሌላ በኩል እንዲሁ ከፍተኛ የብልጽግናው መከላከያ ሰራዊት ወታደራዊ ኃላፊዎች ወደ አፋር መፈርጠጣቸው ተሰምቷል። ከሰሞኑ በሰሜን ወሎ ቀጠና ወልዲያን ጨምሮ በተለያዩ አካባቢዎች የተደረጉ ባሉ ውጊያዎች በዋርካው ምሬ ወዳጅ የሚመሩት የፋኖ ኃይሎች ደማቅ የተባሉ ድሎችን ማስመዝገባቸውን ተከትሎ በርከት ያሉ ከፍተኛ ወታደራዊ አዛዦች ወደ አፋር መሻገራቸው ተሰምቷል። ከፍተኛ የተባለ የደህንነት ስጋት ውስጥ የገቡት እነዚህ ከፍተኛ ወታደራዊ ባለስልጣናት በአሁኑ ሰዓት በአፋር ድንበር አቅራቢያ እንደሚገኙ ለማረጋገጥ ተችሏል። በሌሎች የክልሉ አካባቢዎችም ውጊያዎች ተጠናክረው እየቀጠሉ ሲሆን በወልዲያ በቋራ ጃዊና ምንጃር አካባቢዎች በአሁኑ ሰዓት በከባባድ መሳሪያዎች ጭምር የታገዙ ውጊያዎች የተደረጉ መሆናቸውን ሰምተናል። በአካባቢው ያለውን የውጊያ ሂደት አስመልክቶ የተሰሙ መረጃዎችን በዝርዝር ወደ እናንተ የምናደርስ ይሆናል። በሌላ በኩል እንዲሁ የባህር ዳሩ የአረጋ ከበደ ምስለኔ አስተዳደር በአሁኑ ሰዓት ከ400 በላይ የሚጠጉ የክልሉ ቀበሌዎችን ማስተዳደር እንዳልቻለና በፋኖ ቁጥጥር ስር እንደሚገኝ ለ4 ኪሎ የአብይ አህመድ አስተዳደር ሪፖርት ማድረጉን ለማረጋገጥ ተችሏል። በዚህም ከፍተኛ ስጋት ውስጥ ክልሉ ወድቋል ሲሉ በክልሉ ያለውን ነባራዊ ሁኔታ ለአብይ አህመድ መናገራቸውን ሰምተናል። ይህ ከባህር ዳር ወደ 4 ኪሎ ቤተ መንግስት የተላከውን ጥብቅ የተባለ መረጃም ወደ እናንተ በዝርዝር የምናደርስ ይሆናል። በሌላ በኩል እንዲሁ የጌታቸው ረዳ ሹመት በርካቶችን እያነጋገረ ይገኛል። በትላንትናው ዕለት በተካሄደው የካቢኔ ስብሰባ ላይም ጌታቸው ረዳ መታየታቸው ተሰምቷል። ይህንንም አስመልክቶ በርካቶች ሀሳብ አስተያየታቸውን በማህበራዊ ትስስር ገጻቸው ላይ ያሰፈሩ ይገኛሉ። በተለያዩ ማህበራዊ ትስስር ገጾች ላይ የሰፈሩና በጌታቸው ረዳ ሹመት ዙሪያ የተነሱ ያሉ ሀሳቦችን በዝርዝር ወደ እናንተ የምናደርስ ይሆናል። ክቡራትና ክቡራን እስከ መረጃዎቹ ፍጻሜ ድረስ ቆይታችሁን ከአፍታ ሚዲያ ጋር እንድታደርጉ የጠየቅን ወደ ዝርዝር መረጃዎቻችን የምናልፍ ይሆናል። አብረን እንቆይ። ወደ መጀመሪያው መረጃችን ስናልፍ በአዲስ አበባ የከንቲባ አዳነች አቤቤ አስተዳደር ጠንከር ያለ ተቃውሞ ከህዝቡ እንደገጠመው ለማረጋገጥ ተችሏል። ትላንትና ማምሻውን የተባረክ መስጊድ አጥርን በጸጥታ ኃይሎች አማካኝነት ሲያፈርስ ያደረው የከተማዋ ፖሊስ ኮሚሽን በዛሬው ዕለት ከሙስሊሙ ማህበረሰብ ጠንከር ያለ ተቃውሞ እንደተነሳበት ለማረጋገጥ ተችሏል። ይህም ወደ ተለያዩ የግጭት ቀስቃሽ ነገሮች እንዳይተላለፍ ከፍተኛ ስጋት የተፈጠረ መሆኑንም ለማረጋገጥ ተችሏል። ከዚህ ባሻገርም የ4 ኪሎ የአብይ አህመድ አስተዳደር ላይ ከፍተኛ የተባሉ ተቃውሞዎች በተለያዩ አቅጣጫዎች የተነሱ መሆናቸውን ለማረጋገጥ ተችሏል። በተለይም የዶክተሮችና የመምህራን የደሞዝ አጥሮናል ጥያቄ በማህበራዊ ሚዲያዎች በከፍተኛ ሁኔታ እየተንቀሳቀሰ የሚገኝ ሲሆን በዛሬው ዕለት የተሰሙ እንዳሉት መረጃዎች ከሆነም ከነገው ዕለት ጀምሮ በየትኛውም የጤና ተቋማት የሚሰሩ ዶክተሮች የስራ ማቆም አድማ ለማድረግ ከጫፍ መድረሳቸውን ለማረጋገጥ ተችሏል። ይህም የ4 ኪሎን አስተዳደር ከፍተኛ ስጋት ውስጥ እንደጣለው ተሰምቷል። በተለያዩ አቅጣጫዎች ከፍተኛ ተቃውሞን እያስተናገደ የሚገኘው የ4 ኪሎ የአብይ አህመድ አስተዳደር በአሁኑ ሰዓት እነዚህ ጥያቄዎች ከፍተኛ ፈተና ውስጥ እንደከተቱትም ለማረጋገጥ ተችሏል። ከዚህ ባሻገርም በትላንትናው ዕለት ምሽት የተፈጠረው የተባረክ መስጊድ የአጥር ፈረሳ ጉዳይ በዛሬው ዕለት በመዲናዋ አዲስ አበባ ከፍተኛ የሆነ ረብሽን እንዳያስነሳም ስጋት የተፈጠረ መሆኑ ሰምቷል። ከዚህ ቀደምም በተመሳሳይ መልኩ በመስጊዶች ፈረሳ ዙሪያ ሙስሊሙ ማህበረሰብ ከፍተኛ የተባሉ ተቃውሞችን በማስነሳት በርካቶች ያለፉበት ተቃውሞን ማስነሳቱን ለማረጋገጥ ተችሏል። ይህንንም ተከትሎ በአሁኑ ሰዓት የመዲናዋ ፖሊስ ኮሚሽን እንዲሁም በከንቲባ አዳነች አቤቤ የሚመራው የከተማ አስተዳደሩ ከፍተኛ ውጥረት ውስጥ እንደገባም ከመዲናዋ የተሰሙ ያሉት መረጃዎች አመላክተዋል።
ወደ ሌላኛው መረጃችን ስናልፍ ደግሞ በቀጠለው የአማራ ክልል ውጊያ በተለይም በሰሜን ወሎ ቀጠናዎች በዋርካው ምሬ ወዳጆ የሚመሩት የፋኖ ኃይሎች እየወሰዷቸው የሚገኙ የዘመቻ አንድነት ድሎች አሁንም ተጠናክረው መቀጠላቸው ተሰምተዋል። በትላንትናው ዕለት በወልዲያ መስመር ላይ በተደረጉት መጠነ ሰፊ ጥቃቶች ደማቅ የተባሉ ድሎችን ያስመዘገቡት የሰሜን ወሎ ፋኖች በአሁኑ ሰዓት የብልጽግናው ከፍተኛ ወታደራዊ መኮንኖች ወደ አፋር እንዲሸሹ ማድረጋቸውን ለማረጋገጥ ተችሏል። በተከፈቱት መጠነ ሰፊ ጥቃቶች ከፍተኛ የሆነ የደህንነት ስጋት ውስጥ የገቡት እነዚሁ የብልጽግናው መከላከያ ሰራዊት ከፍተኛ ወታደራዊ አዛዦች በአሁኑ ሰዓት ወደ አፋር ተሻግረው በአፋር እንደሚገኙና ከዛ ሆነው ስምሪቶችን በመስጠት ላይ እንደሚገኙም እየተሰሙ ያሉት መረጃዎች አመላክተዋል። ከዚህም ባሻገር በክልሉ የተለያዩ አካባቢዎች የተካሄዱ ያሉ ውጊያዎች ተጠናክረው የቀጠሉ ሲሆን በትላንትናው ዕለት በወልዲያ በሶስት አቅጣጫዎች መጠነ ሰፊና በከባባድ መሳሪያዎች ጭምር የታገዙ ውጊያዎች የተደረጉ ሲሆን የፋኖ ኃይሎችም ወደ ከተማዋ ጭምር ዘልቀው በመግባት አስደናቂ የተባሉ ኦፕሬሽኖችን መፈጸማቸውንም ለማረጋገጥ ተችሏል። በዛሬው ዕለት እየወጡ እንዳሉት መረጃዎች ከሆነም በጎንደር ቋራ፣ በጃዊና ምንጃር አካባቢዎችም ከፍተኛ ውጊያዎች የተደረጉ መሆናቸውን ለማረጋገጥ ተችሏል። በተለይም የቋራ ኮሪደር ውጊያ በአሁኑ ሰዓት 11ኛ ቀኑን ያስቆጠረ ሲሆን የአራት ኪሎ የብልጽግና መንግስት የኤርትራና የሱዳን መንግስታት በጋራ በመሆን በዚህ ኮሪደር አማካኝነት የፋኖ ኃይሎችን ይደግፋሉ በሚል ስጋት ይህንን መስመር በቁጥጥሩ ስር ለማስገባት በሄሊኮፕተርና ከባባድ መሳሪያዎች ጭምር ውጊያዎችን እያደረገ መሆኑንም ከግንባሩ የተሰሙ ያሉት መረጃዎች አመላክተዋል። በጃዊና ምንጃር አካባቢዎችም በተመሳሳይ መልኩ ጠንከር ያሉ ውጊያዎችን እያደረጉ መሆናቸውን ለማረጋገጥ ተችሏል። በሌሎች የክልሉ አካባቢዎችም የተካሄዱ ያሉ ውጊያዎች ተጠናክረው የቀጠሉ ሲሆን የፋኖ ኃይሎችም ደማቅ የተባሉ ድሎችን በማስመዝገብ ላይ እንደሚገኙ ከግንባር እየተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ ደግሞ የባህር ዳሩ የአረጋ ከበደ ምስለኔ አስተዳደር በአሁኑ ሰዓት በክልሉ የሚገኙ 400 ቀበሌዎች በቁጥጥሩ ውስጥ እንደማይገኙ ለ4 ኪሎ የአብይ አህመድ አስተዳደር ይፋ ማድረጉ ተሰምተዋል። ከሰሞኑ ጥብቅ የተባሉ ሚስጥራዊ ስብሰባዎችን ከካቢኔ አባላቶቹ ጋር ያደረገው አረጋ ከበደ የደረሰው መረጃ እንደሚያመላክተው ከሆነም ከ400 በላይ የሚጠጉ ቀበሌዎች በፋኖ ኃይሎች እንደሚተዳደሩና የክልሉ የብአዴን ስብስብ እነዚህን 400 ቀበሌዎች እንደማያስተዳድር ማረጋገጣቸውን ለማረጋገጥ ተችሏል። በዚህ የተደናገጡት አረጋ ከበደም ይህንን ሪፖርት ለ4 ኪሎ የአብይ አህመድ አስተዳደር ማቅረባቸውን ለማረጋገጥ ተችሏል። ክልሉን ከፋኖ ኃይሎች ነጻ ወጣለሁ በሚል ተደጋጋሚ ጥቃቶችንና ዘመቻዎችን ከፍቶ የሚገኘው የ4 ኪሎ የአብይ አህመድ አስተዳደር በአሁኑ ሰዓት እነዚህን 400 ቀበሌዎች ከፋኖ ኃይሎች መንጠቅ ባለመቻሉ የአረጋ ከበደ አስተዳደር ከፍተኛ ስጋት ውስጥ ወድቅ ያለው በአስቸኳይ እነዚህ ቀበሌዎችን ለማስለቀቅ የብልጽግናው አስተዳደር ስራዎችን መስራት አለበት ሲልም የ4 ኪሎን የአብይ አህመድ አስተዳደር በላከው ሪፖርት ማሳወቁ ተሰምቷል። ይህንንም ተከትሎ በአሁኑ ሰዓት ከፍተኛ ስጋት ውስጥ የወደቀው የ4 ኪሎ አስተዳደር ክልሉ ሙሉ በሙሉ በፋኖ ኃይሎች እንዳይዋጥ ለማድረግም ከፍተኛ ስራዎች እንዲሰሩ ለመከላከያው ከፍተኛ ወታደራዊ አመራሮች ጥብቅ የተባሉ ትዕዛዞችን ማስተላለፉንም የተሰሙት መረጃዎች አመላክተዋል። በመጨረሻም የአቶ ጌታቸው ረዳ ሹመት በርካቶችን እያነጋገሩ መሆኑ ተሰምቷል። ከትላንት በስቲያ በአብይ አህመድ አዲስ ሹመት የተሰጣቸው ጌታቸው ረዳ በትላንትናው ዕለት በተካሄደው የካቢኔ ስብሰባ ላይ መገኘታቸውን ተከትሎ በተለያዩ ማህበራዊ ሚዲያዎች ላይ ሀሳቦቻቸውን የሚያጋሩ የፖለቲካ ተንታኞች በርካታ ሀሳብ አስተያየቶቻቸውን እየሰጡ የሚገኝ ሲሆን ታዬ ደንደአን ጨምሮ ሌሎችም በርከት ያሉ ሀሳቦችን ማንሳታቸውን ለመረጋገጥ ተችሏል። አቶ ታዬ ደንደአ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍም ምክር የማይሰሙት መሪ አማካሪዎችን በዙሪያቸው ማሰለፋቸው ጥቅሙ ምን እንደሆነ ሊገባን አይችልም ሲሉ ይፋ ማድረጋቸው ተሰምተዋል። ከዚህ ቀደምም በርካታ በአብይ አህመድ አማካሪነት የተሾሙ በርካታ ባለስልጣናት ጠቅላይ ሚኒስትር አብይ አህመድ የአማካሪዎችን ምክር የማይቀበሉና እኔ ብቻ ትክክል ነኝ የሚሉ መሪ ናቸው ሲሉ በርካቶች መናገራቸው አይዘነጋም። ይህ ለጌታቸው ረዳ የተሰጠው አዲስ ሹመትም ጠቅላይ ሚኒስትሩና ጌታቸው ረዳን ምን ያክል ያዛልቃቸው ይሆናል በሚል በርካቶች በአሁኑ ሰዓት በማህበራዊ ትስስር ገጻቸው ላይ ሀሳብ አስተያየቶቻቸውን እየሰጡ መሆኑንም እየተሰሙ ያሉት መረጃዎች አመላክተዋል። ክቡራትና ክቡራን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስላሉ። ኋላ ላይ በሌሎች አዳዲስ ሰበር መረጃዎች መልሰን የምናገኛቸው ይሆናል። እስከዛው ቸር ቆዩልን።